ዳንኤል ምዕራፍ 6 ላይ መጽሐፍ ቅዱስ የእግዚአብሔር ቃል በእጃችሁ ላይ የያዛችሁ ሰዎች ሙሉ ምዕራፉ ወጥ ሐሳብ ነው ያለው። እኔ ከቁጥር 4 ጀምሮ ዝም ብዬ ላንብበው። ቁጥር 4 ጀምሮ እስከ ቁጥር 9 ድረስ በጌታ በኢየሱስ ክርስቶስ ስም አነባዋለሁ። የጌታ ቃል እንደዚህ ይላል። በዚህ ምክንያት የበላይ አስተዳዳሪዎቹና መሳፍንቱ ዳንኤል በሚያከናውነው የመንግስት ሥራ ሊከሱት ሰበብ ፈለጉ፣ ነገር ግን አላገኙበትም። ዳንኤል ታማኝ ጠንቃቃና በሥራው እንከን የሌለበት ስለነበር በእርሱ ላይ ስህተት ሊያገኙ አልቻሉም። እነዚህም ሰዎች ከአምላኩ ሕግ ጋር በተያያዘ ጉዳይ ካልሆነ በቀር ይህን ሰው የምንከስበት ምንም ሰበብ አናገኝበትም አሉ። ከዚያም የበላይ አስተዳዳሪዎቹና መሳፍንቱ በአንድነት ወደ ንጉሡ ሄደው እንዲህ አሉ። ንጉሥ ዳርዮስ ሆይ ለዘላለም ንገስ። ንጉሥ ሆይ እስከ 30 ቀን ድረስ ወደ አንተ ካልሆነ በቀር ማንም ሰው ወደ ሌላ ሰውም ሆነ ወደ ሌላ አምላክ መጸለይ እንደሌለበት ንጉሡ አዋጅ እንዲያወጣ ትእዛዙም እንዲፈጸም ይህንም የተላለፈ ወደ አንበሶች ጉድጓድ እንዲጣል የመንግስት የበላይ አስተዳዳሪዎች፣ መኳንንት፣ መሳፍንት፣ አማካሪዎችና አገረ ገዦች ሁሉ በአንድነት ተስማምተዋል። ንጉሥ ሆይ ይህን አዋጅ አውጣ፣ እንደማይሻረው እንደማይለወጠው የሜዶንና የፋርስ ሕግ እንዲሆን ትእዛዙን በጽሑፍ አድርገው። ስለዚህም ንጉሥ ዳርዮስ አዋጁ ተጽፎ እንዲወጣ አደረገ። ጌታ የተባረከ ይሁን። በጣም እንግዲህ ለሁላችንም ፌቨራይት ቴክስት እንደሆነ ተስፋ አረጋለሁ። ይሄ ዳንኤል ምዕራፍ 6 በጣም ሁላችንም ደጋግመን የምናነበው አይነት የመጽሐፍ ቅዱስ ምዕራፍ እንደሆነ በጣም ተስፋ አረጋለሁ። በጣም ብዙ ተዘምሯል። በጣም ብዙ የኔ አይነት ሰባኪዎችም ደጋግመው ዛሬን እኔን ጨምሮ ማለት ነው ብዙ ሰባኪዎችም በጣም በተደጋጋሚ እያነሳን እንሰብከዋለን። በጣም ብዙ ጸሎቶችን ጸልየናል። እግዚአብሔር በተለያየ አጋጣሚ ስንጸልይ እንደ መልእክት እንደ ድምፅ አድርጎ ይህንን ሐሳብ ወደ ልባችን አፍስሶ ካለንበት ከብዙ ነገር እግዚአብሔር በዚህ በኩል አውጥቶን ያውቃል። በጣም ለብዙዎቻችን ፋሚሊየር ነው። የእግዚአብሔርን ክንድ፣ የእግዚአብሔርን እጅ፣ የእግዚአብሔርን የማዳን ጉልበት ከተለማመድንባቸው የመጽሐፍ ቅዱስ ክፍሎች መካከል ምናልባት ዳንኤል ምዕራፍ 6 ወደር ላይኖረው ይችላል። በአንዳንዶቻችን ሕይወት ላይ በተደጋጋሚ በመነሳት እንደምታውቁት መጽሐፍ ቅዱስ 66 መጽሐፍ ነው ያለው። በጣም በጥንቃቄ ብዙዎቻችሁ የመጽሐፍ ቅዱስ መጽሐፎች እንደምታነቡ ተስፋ አረጋለሁ። 66ቱን አንብባችሁ ሲጨርሱ 67ኛ አይጻፍም፣ ድገመው ነው የምንለው እና የምታውቁት እየተደገመላችሁ ነው የምትለወጡት ማለት ነው። እዚህ ቤት ክብር ለኢየሱስ ይሁን። እየደጋገምን የምንማረው የምናነሳው የጌታ ቃል ሐሳብ ነውና ይሄ ዳንኤል ምዕራፍ 6 ከምዕራፍ 5 ጋር የተያያዘ ነው። ምዕራፍ 6 ለብቻው ተንጠልጥሎ የገባ አይነት ምዕራፍ አይደለም። አፍተሮል የዳንኤል ዘመን ወይንም ዳንኤል ወደ ባቢሎን በሄደበት ዘመን እሱና ሶስቱ ጓደኞቹ በተለይ በዚህ መጽሐፍ ላይ በስም ተጠቅሰው የሚገቡት አይሁዳውያን እነሱ ስለሆኑ ዕብራውያን እነሱ ስለሆኑ ዳንኤል፣ አናንያ፣ ሚሳኤልና አዛሪያ አይደል? ዳንኤል ትክክለኛ አይሁዳዊ ስሙ ነው። ዳንኤል፣ አናንያ፣ ሚሳኤልና አዛሪያ አይደል? አይሁዳውያን ስማቸው ይሄ ነው። በኋላ ላይ ሲድራቅ፣ ሚሳቅ፣ አብድናጎና ብልጣሶር ሆኖ ስማቸው የተቀየረው አራቱ ማለት ነው አይሁዳውያን ናቸው። ንጉሡ ናቡከደነጾር በጣም አስደናቂ ልጆች ስለሆኑ በአማልክቶቹ ስም አወጣላቸው። በኋላ ላይ በአማልክቶቹ ስም ሰየማቸው። ልጆቹ በጣም ማይቲ ናቸው፣ አደገኛ ናቸው። ጭንቅላታቸው በጣም አደገኛ ነው። የማሰብ አቅማቸው በጣም እግዚአብሔር የባረከው ነው። አሁን እኛ መንፈሳውያን ስለሆንንና በመጽሐፍ ቅዱሱ ሳይድ በእግዚአብሔር በኩል ስለቆምን እንጂ በናቡከደነጾር በኩል ብትቆሙ አምላካቸውን አይደለም የሚያደንቀው፣ አይኪዋቸው በጣም የሚደንቅ ነው የሚላቸው። አይኪዋቸው በጣም የሚደንቅ ነው። ምክንያቱም በባቢሎናውያን ዩኒቨርሲቲ ውስጥ ገብተው በባቢሎናውያን የሕግ ትምህርት ቤት በባቢሎናውያን ማቴማቲክስ፣ ፊዚክስ በሚያጠኑበት ትምህርት ቤት ገብተው ነው 10 እጅ የበለጡት። ሴኩላር በሆነው ትምህርት ነው 10 እጅ ልቀው የተገኙት። እኛንን ሚስጥሩን የምናውቀው እኛንን አምላክ ከነሱ ጋር ነው፣ መንፈስ አድሮባቸው ነው እግዚአብሔር ጸጋ ሰጥቷቸው የምንለው እንጂ ናቡከደነጾር ያህዌንም አያውቀውም፣ ኤሎሂም አያውቅም፣ እግዚአብሔር አያውቅም። ማርኮ ነው እንደውም ያመጣቸው። እንደውም ከእናንተ አምላክ የኔ ክንድ ይበልጣል፣ አምላካችሁ ሊያድናችሁ አልቻለም፣ ይኸው አምጥቼ እኔ ሀገር ባሪያ አድርጌ ለመንግስቴ እንድታገለግሉ ነው ያረኳችሁ ሊላችሁ ይችላል። አምላካቸውን አያቅም፣ እኛንን የምናውቀው። ስለዚህ እኔ ዛሬ በመጽሐፍ ቅዱሱ ሳይድ ቆሜ ነው የማወራው፣ በናቡከደነጾር ሳይድ ቆሜ አላወራም። መጽሐፍ ቅዱስ በናቡከደነጾር ሳይድ ቆሞ አይደለም እየተጻፈ ያለው።
በእግዚአብሔር በኩል ወግኖ ነው የሚጻፈው መጽሐፍ ቅዱስ። ክብር ለእግዚአብሔር ይሁን። ስለዚህ እኔ በባይብሉ ሳይድ አድርጌ ነው እና እነዚህ አራት ወጣቶች በጣም አስደናቂ ናቸው። በነበሩበት በባቢሎን ምድር በጽድቅ መግዛት እንደሚቻል ያስተማሩ ወጣቶች ናቸው። በጽድቅ መግዛት ይቻላል። ሰው እግዚአብሔርን ተከትሎ እግዚአብሔርን መስሎ በእግዚአብሔር በኩል ወግኖ በባዕድ ሀገር ገዢ መሆን ይችላል። የዳንኤል መጽሐፍ ትምህርት ነው። እንግዳ ናቸው፣ ምጽአተኞች ናቸው፣ ባሮች ናቸው። ግን ሊካድ በማይችል መንገድ ደግሞ ገዢዎች ሆነው ተቀምጠዋል። ሶስቱ ወጣቶች የባቢሎን አውራጃ ገዢ ናቸው። ዳንኤል ደግሞ የንጉሱ ምክትል ኢሚዲየት ምክትል ደረጃ ደርሷል። ቀጥሎ የ127 ሀገር ትራንዛክሽን በገንዘቡ ላይ ሾመው ነው የሚለው ተቆጣጣሪ ነበር። ዋናው ቦታው ላይ ዳንኤል ተቀምጧል። ግን ባሪያ ነው፣ እስቲል ግዞተኛ ነው፣ እስቲል ሰው ሀገር ነው ያለው፣ እስቲል እግዚአብሔር ወደ አባቶቼ ምድር ይመልሰኛል የሚል በሰው ሀገር ምጽአተኛ ነው። ግን በጽድቅ ይገዛል። ጎናቸው ያለው ሰው በጽድቅ ግዛ በሉት። ደግማችሁ ነገሩት፣ በጽድቅ ግዛ በሉት። ክብር ለእግዚአብሔር ይሁን። ስለዚህ መጽሐፍ ቅዱሱ በሚለው መንገድ ሰው ሄዶ ድል ማድረግ ይችላል። ሲስተሙን ማሸነፍ ይቻላል ማለት ነው። አይ ምን መሰለ፣ እንደ እግዚአብሔር ቃል ከተሄደ እንደ መጽሐፍ ቅዱስ ከተሄደ አይቻልም። ይሄው የዳንኤል መጽሐፍ ይቻላል ይላል። ዘፍጥረት መጽሐፍ ላይ እነ ዮሴፍ ችለዋል። በባዕድ ሀገር ገቡ፣ በጽድቅ ተቀመጡ። በእርግጥ ዋጋ ከፍለዋል። 14 ዓመት ዋጋ ከፍለዋል። በኋላ ላይ ፈርዖን እኔ በወንበሬ እበልጣለሁ፣ ግብፅን ውሰዳት እኮ ነው ያለው። ቃል በቃል ግዛት ብቻ አይደለም፣ ውሰድ፣ የፈለግከውን አድርጋለሁ፣ እኔው በወንበሬ ልብለጥህ፣ ፈርዖን ነኝ እንዳትል። ሰው ሀገር ገብተው አሸንፈዋል። እስቲ አሜን በሉ። አብርሃም ከሀገሩ ወጥቶ ሄዶ ነው ድል እያደረገ የኖረው። ይቻላል። በጽድቅ ማሸነፍ ይቻላል። ዋጋ ሊያስከፍለን ይችላል። የተወሰነ ጊዜ ያክል ዋጋ ሊያስከፍላችሁ ይችላል። አቋም ካልቀየራችሁ ታሸንፋላችሁ። ፎከስድ ከሆናችሁ ፔኔትሬት ታደርጋላችሁ። ይሄው እኔ አሁን በእውነት ምኞቴን አይደለም፣ ጥቅስ ነው መጽሐፍ ቅዱስ። ጌታ ይባረክ እና ምዕራፍ 6 ከምዕራፍ 5 ጋር የተያዘ ነው። ኤንዌይስ መጽሐፉ ወይንም ታሪኩ የሚያጠነጥነው ናቡከደነጾር መጥቶ ኢየሩሳሌምን ድል ካደረገ በኋላ ከተማቸውን ካቃጠለ ቤተ መቅደሱን ካፈራረሰ በኋላ ይዟቸው ከሄዱ ምርኮኞች መካከል አንዱ ይሄ ወጣት ልጅ ነው። ስለዚህ የምርኮ ሀገር ነው ማለት ነው። የምርኮ ሀገር ነብይ ነው። ዳንኤል ሲጀመር የምርኮ ሀገር ነብይ ነው። ልክ እንደሱ ሕዝቅኤል የተባለው ነብይ የምርኮ ሀገር ነብይ ነው። በ70 ዓመት እስራኤል በግዞት ሀገር በነበረችበት ወቅት እግዚአብሔር ያስነሳቸው 2 ነቢያት ናቸው። የምርኮ ዘመን ነቢያት ተብለው ይታወቃሉ። ቅድመ ምርኮ ዘመንና በኋላ ድህረ ምርኮ ዘመን ነቢያቶች አሉ። እነ ኢሳያስ እነ ኤርሚያስ ምናምን እና አሞጽ ከፊት አሉ። መሀል ላይ እነዚህ ልጆች አሉ። በኋላ ደግሞ እነ ሐጌ ዘካርያስ ምናምን ሚልኪያስ ምናምን ደግሞ ከኋላ የሚቀጥለው ድህረ ምርኮ ዘመን ላይ ነቢያት ይሆናሉ። ሳይማረኩ ተማርከው ከምርኮ ከተመለሱም በኋላ እግዚአብሔር በሕዝቡ መካከል ነቢያት ያስነሳ ነበር። ምን ማለት ነው? እግዚአብሔር መቼም ሕዝቡን አይተውም ማለት ነው። ምርኮ አገርም ሆነው እግዚአብሔር ሕዝቡ የኔ ነው ብሎ ይናገራል። መናገር አያቆምም። ባዕድ አገር ነው ያሉት። በቃ ተሰቃይተው ሲመለሱ ኢየሩሳሌም ጠብቄ አዋራቸዋለሁ አይደለም የሚለው። እንደውም እንደሚመልሳቸው ሁሉ ተስፋ ይሰጥ ነበር በዳንኤል መጽሐፍ ላይ። ስለዚህ የዳንኤልን መጽሐፍ የምታነቡ ሰዎች 2 በጣም መሰረታዊ ዓላማዎች አሉት። አንዱ ወደ ላይ ነው፣ አንደኛው ወደ ጎን ነው። ወደ ላይ የዳንኤል መሰረታዊ የመጽሐፉ ትምህርት ሉዓላዊ አምላክ በሰማይ ያለ ነው። የፈለገውን ንጉስ ማንገስ፣ የፈለገውን ንጉስ ማውረድ፣ ታሪክን እንደፈለገ አድርጎ ወደ ወደደው ማፍሰስ የሚችል ሶቨሪን ጋድ ሉዓላዊ አምላክ በሰማይ አለ የሚል ነው። ወደ ጎን ደግሞ በዚያ ምድር ላይ ለነበረው ሕዝብ ደግሞ አይዟችሁ ያላችሁት በባዕድ አገር ነው፣ አምላካችሁ እግዚአብሔር የምርኮን ዘመን ፈጽሞ ወደ አባቶቻችሁ ምድር ይመልሳችኋል። ስለዚህ በተስፋ በእምነት ጽኑ የሚል ትምህርት አለው። በተስፋ በእምነት ጽኑ፣ ትመለሳላችሁ። ምንም ሊሰማችሁ ይችላል። መሬት ላይ ያላችሁ አሁን ባዕድ አገር ነው። ሊያሰቃዩአችሁ ይችላሉ፣ ሊያጨበጭቡላችሁ ይችላሉ፣ ሊጠሏችሁ ይችላሉ፣ ሊወዳችሁ ይችላሉ። ምንም ያርጓችሁ ባዕድ አገር ነው ያላችሁት። ሴትል እንዳታረጉ፣ በጣም ሲወዷችሁ መሰረት እንዳጥሉ፣ በጣም ሲጠሏችሁም ደግሞ ኮምፕሌን እንዳታረጉ፣ ምቾቱም ሲቃዩም መከራውም ክብሩም እንዳይመሰረታችሁ ሌላ አገር አለ። የዳንኤል መጽሐፍ ትምህርት ለዳንኤል ዘመን ብቻ ሳይሆን ለኛም ነው። በጣም ስትከበሩ ሴትል አታርጉ። በጣም ሲያሳድዷችሁም ደግሞ እንዴት ብላችሁ አትጨቃጨቁ። ቋሚ አይደለንም እዚህ።
ሕያጅነን እግዚአብሔር ያዘጋጀው ከተማ አለ። ከአባቶቻችን ጋር እንገባለን። ምዕራፍ 6 ምዕራፍ 5 ላይ አንደኛው ስርወ መንግስት ይወድቅና ምዕራፍ 6 ላይ ሌላኛው ስርወ መንግስት ይጀምራል። እንግዲህ በእምነት ነገስታት እንድልነሱ የሚል አንብባቸዋል። ዕብራውያን 11 ላይ ጊዜ ካለ በኋላ አስነብባቸዋል። ዕብራውያንን እየተማረም ስለሆነ እና አንደኛው ስርወ መንግስት ወደቀ። ባቢሎን ተብሎ የሚታወቀው እነ ናቡዘረዳን፣ ናቡከደነጾርና ቤልሻዛር በስም የተጠቀሱበት ማለት ነው። ናቡዘረዳን የናቡከደነጾር የጦር አለቃ አይነት ነገር ነው። ናቡዘረዳን ናቡከደነጾር፣ ቤልሻዛር ደግሞ የናቡከደነጾር ልጅ ነው። በስም የተቀመጡ ሰዎች ስለሆኑ ዳንኤል መጽሐፍ ላይ በጣም ፌመስ ነው። የባቢሎን ስርወ መንግስት ሁላችንም እናውቃለን። ባቢሎን መጽሐፍ ቅዱሳችንም ላይ በነቢያት መጽሐፍም ላይ በነገስታት በመጽሐፈ ነገስትም ላይ በነገስታት መጽሐፍም ላይ በጣም በተደጋጋሚ ነገስታቶቻቸውና መንግስቱ ብዙ ጊዜ ይጠራል። እንደውም እግዚአብሔር ኢሳይያስ መጽሐፍ ላይ ናቡከደነጾር አገልጋይ ነው ሁሉ ብሎታል። በዚያው አገልጋይ ነው እጠቀምበታለሁ ብሎ ያው የክብር ዕቃ አይደለም የውርደት ዕቃ ነው፣ ግን እጠቀምበታለሁ አገልጋይ ነው እስራኤልን ለመመለስ እንደውም እሱን ነው የምጠቀመው ብሎ እግዚአብሔር ይፍን በስም ሁሉ እስኪጠራው ድረስ ናቡከደነጾር የኔ አገልጋይ ነው እስኪል ድረስ በጣም በብዙ መጽሐፎች ላይ በመጽሐፍ ቅዱስ መጽሐፎች ላይ ባቢሎናውያን ይታወቃሉ። በጣም ደግሞ ኤንሸንት ሂስትሪ ደግሞ የምታጠኑ ሰዎች የጥንት ታሪክ የምታጠኑ ሰዎች ደግሞ ልክ እንደ ኢጂፕሽያን ሁሉ የባቢሎናውያን የፋርስና የግሪኮ ሮማን ኢምፓየርስ በጣም ኤንሸንት ሂስትሪ ላይ አለ። ታሪክ በጣም የምታነቡም ሰዎች ካላችሁ ባቢሎን በእናንተም ጆሮ እንግዳ አይደለም ማለት ነው። ከመጽሐፍ ቅዱስም ውጪ ሂስቶሪያንስ ሜንሽን የሚያደርጉት ኪንግደም ነውና ባቢሎን ወደቅ። ባይዘዌ በጣም እንደዛ ገናና የነበረ በብዙ ዘመን ስሙ የሚነሳ እስከ ዛሬ ድረስ እንኳን ብዙ የታሪክ ተመራማሪዎች የሚጠቅሱት ባቢሎን የወደቀው ባይዘዌ ኪንግደሙ ፌል ያደረገው ምዕራፍ 5 ላይ ነው። ምዕራፍ 5 ላይ ባቢሎን ወድቆ ምዕራፍ 6 ላይ የፋርስና የሜዶን የሚባለው ስርወ መንግስት አዲሱ ስርወ መንግስት ይጀምራል። ይሄኛው ደግሞ እነ ዳሪዮስ እነ ቂሮስ ያሉበት ማለት ነው። እና የባቢሎን ስርወ መንግስት የወደቀበትን ምናልባት ብዙዎቻችሁ በኋላ ቤት ስገቡ አንብቡት። ምዕራፍ 5 ላይ እሱም ዝነኛ ስለሆነ የምታስታውሱ ከሆነ ቤልሻዛር የሚባለው የናቡከደነጾር ልጅ ነው። እና ናቡከደነጾር ሲሞት ልጁ ተክቶት ነገሰና አባቱ ናቡከደነጾር ይላል ከኢየሩሳሌም የእግዚአብሔርን ቤተ መቅደስ ሲያፈራርስና ሲያቃጥል የቤተ መቅደሱን ዕቃዎች አልነካቸውም። የሚገርማችሁ የቤተ መቅደሱን ዕቃዎች በክብር ይዞ አምጥቶ የንጉሱ ግምጃ ቤት ውስጥ አስቀምጧቸዋል። እንዲች አልነካቸውም። እና ይሄ ቤልሻዛር የሚባለው የንጉሱ ልጅ በ127 ሀገር ላሉ መኳንንቶቹ አገረ ገዦቹ ግብዣ አደረገ ይላል። በጣም ትልቅ ግብዣ እና በጣም ብዙ እንግዲህ ከህንድ እስከ ኢትዮጵያ ድረስ ያለ ገዢ ዘንድሮ ራሱ ብትጠሩት በጣም ብዙ ነው የሚመጣው። 127 ሀገር በቃ በጣም ትልቅ ግብዣ አረገና መጽሐፍ ሲናገር አባቱ ናቡከደነጾር ከኢየሩሳሌም የመጣቸውን የእግዚአብሔርን ቅዱስ ዕቃዎች ከግምጃ ቤት አወጣ ይላል። አባቱ አምጥቶ ሳይነካ ያስቀመጠውን አወጣ ይላል ከግምጃ ቤት። እንዲበሉበትና እንዲጠጡበት እንዲሰክሩበት አረጋቸው። በዚህ ጊዜ አይደለም የሚለው እግዚአብሔር ባይዘዌ ሲቆጣው ቤልሻዛርን ሲቆጣው እንዲህ ዝም ብሎ አልተቆጣውም። ከአባቱ አልተማረምና የሚል ቃል አለ። የመጀመሪያ አይደለም ነው። አባቱን ሳር ሳስበላው ያውቃል እና ከአባቱ አልተማረምና ብሎ እግዚአብሔር አንድ ነገር አደረገ። እንደዚህ ይሄ ቸርች ነው፣ አይዟችሁ ምንም አይሆንም። ግን እንደዚህ ጠቅጠቅ ብሎ የቤተ መንግስቱ እንትን አዳራሽ አንዲት ጣት ወጣ ጻፈች ይላል። ጣት እጅ የለው አይታይም። እጅ ቢኖር ኦብቪየስሊ ግን አይታይም፣ አካሉ አይታይም። አሁን እኮ የሆነ አካል ተገልጦ ጻፈውን ጥሩ አይደለም። እግዚአብሔር ግን ማስደንገጥም ፈልጓል። ጣት ብቻ ነው ወጥቶ ይጽፋል። አሁን ምንድን ነው የምትሉት? አሁን እናንተ ብታዩ ጣት ወጥቶ ሲጽፍ ብታዩ አይ ምንም አይጽፍም። እዚህ ግን አሁን ስክሪን ላይ ካልጻፉልን በቀር አሁን ጣት ብቻ ወጥቶ ንጉሱ በሚያይበት ቦታ ላይ ነው የጻፈው። መጽሐፍ ሲናገር ግብዣ ነው። የንጉሱ ወገብ ተፈታ፣ አቅማጣ ይላል። ንጉሱ አቅማጣ ዋለ፣ መብላት አቃተው፣ ግብዣው ረብሻ ሆነ። በዚህ ጊዜ ንጉሱ ሲታወክ ሚስጥር ስለሆነ ከአገረ ገዢዎቹ መካከል ማንም ሊያውቀው የሚችል ስለሌለ በሱ ዘመን የነበሩ መንፈሳዊ ዓለሙን የሚመረምሩ